በህይወታችን ውስጥ ምናልባት ዝቅ ብለን እየሰራን ሊሆን ይችላል፣ ወይም ደግሞ በምንሰራው ስራ ሰዎችን ደግሞ ሊያዩን ይችላሉ፣ አሊያም ደግሞ ዝቅ አድርገውን አስበው ሊሆን ይችላል። ግን እኛ በዚህ ሁኔታ ውስጥ ከሆነ በራሳችን ልናዝን አይገባም። ምክንያቱም ሰዎች እናንተ እንደሞኝ አይተዋችሁ ከሆነ ይህ ለእናንተ በህይወታችሁ ውስጥ በዝምታ ልትጓዙበት የምትችሉበት ጊዜ ነውና ያልተጠበቀ ሰው ስለምትሆኑ ማንም ምን እየሰራችሁ እንደሆነ አያውቅም። ስለዚህ እናንተም ሞኝ በመምሰላችሁ ብቻ በህይወታችሁ ጉዞ ድብቅ ስለሚያደርጋችሁ የወደፊታችሁን ጥሩ ልታተርፉበት የምትችሉበት ጊዜ ላይ እየተራመዳችሁ ነው ማለት ነው። ቤተሰቦች እናንተም ከዚህ ልትማሩበት የምትችሉበት ዛሬ ያቀረብኩላችሁ አጭር ታሪክ እስከ መጨረሻው ድረስ በትዕግስት ታዳምጡኝ ዘንድ በትህትና ጠይቃችኋለሁ። በአንድ ወቅት በንጉስ ፍርድ ቤት ውስጥ እጅግ በጣም ጎበዝ የነበረ የንጉስ አማካሪ ነበር። ይህ አማካሪ ለሁሉም ችግሮች መፍትሄ ነበረው። ንጉሱም እሱን ሳይጠይቀው ምንም አይነት ውሳኔ አይወስንም። በዚህም ምክንያት ሌላ ፍርድ ቤት ውስጥ የሚሰሩ ሰዎች በአማካሪው ይቀኑበታል። ይህ በእንዲህ እንዳለ በአንድ ወቅት ንጉሱ እንዲህ አለው፣ አንተ በጣም ብልህ ሰው ነህ፣ ግን ልጅ ሞኝ ነው፣ በጣም ሞኝ ነው፣ እናም ምንም አያውቅም። አማካሪው ንጉስ ያለውን ነገር አልወደደውምና ንጉሱን ጠየቀው፣ ክብሩነቱ ለምንድን ነው እንደዚህ የምትለው? ማለት ልጄ እንዴት ሞኝ እንደሆነ አሰብክ? ንጉሱም መልሶ ሁልጊዜ ጠዋት ላይ ህዝቡን ለማግኘት ሲሄድ ልጅንም በዛው አገኘዋለሁ። ሁልጊዜም ከወርቅና ከነሐስ የበለጠ የቱ ዋጋ እንዳለው ጠይቀዋለሁ። ልጄም ሁልጊዜ የሚለኝ ነሐስ እንደሚበልጥ ነው። በፍርድ ቤት ውስጥ የሚገኙት ሰዎች ይህንን በሰሙ ጊዜ ከት ብለው ሳቁ። እናም አማካሪው በዚህ የሐዘን ስሜት ተሰማው። ምንም ቃል ሳይተነፍስ ቀጥታው ወደ ቤቱ ሄደና ልጁን ጠየቀው፣ የትኛው የከበረ ድንጋይ የበለጠ ዋጋ አለው? ነሐስ ነው ወይንስ ወርቅ አለው። ልጁም ወዲያውኑ መለሰለት፣ አባቴ ወርቅ ነዋ አለው። አማካሪው መልሶ ጠየቀው፣ ታዲያ ወርቅ የበለጠ ዋጋ እንዳለው ካወቅ ለምንድን ነው ለንጉሱ ሁልጊዜ እንደዚህ እያልክ የተሳሳተ መልስ የምትሰጠው? ማለትም ነሐስ የበለጠ ዋጋ አለው እያልክ። ልጁም እንዲህ ብሎ መለሰለት፣ ንጉሱ ሁልጊዜ ወደ ገበያ ህዝቡን ለማግኘት ይመጣል። ሁልጊዜም ያስጠራኝና 2 ሳንቲሞች ፊት ለፊት ያስቀምጣል። አንደኛው ነሐስ ሲሆን አንደኛው ደግሞ ወርቅ ነው። እናም እንዲህ ይለኛል፣ የበለጠ ዋጋ ያለውን ውሰድ። እኔ ደግሞ ነሐሱን አነሳዋለሁ። እናም ንጉሱ ይስቅና ይሄዳል። አሁንም የንጉሱ አማካሪ ግራ በመጋባት ልጁን በድጋሚ ጠየቀው፣ ለምንድን ነው ታዲያ ነሐሱን ሁልጊዜ የምታነሳው? በዚህም ምክንያት ዛሬ ሙሉ አዳራሽ ውስጥ ያሉ ሰዎች ሳቁብኝ። ልጁም ይህን በሰማ ጊዜ አባቱን ወደ ክፍሉ ወሰደውና አንድ ሳጥን ከፈተ። ሳጥኑ ሙሉ በሙሉ በነሐስ ተሞልቷል። አባትየውም በጣም ብዙ የነሐስ ሳንቲሞች ካየ በኋላ ተገረመ። እንዲህ ብሎም ጠየቀው፣ እንዴት እንደዚህ ብዙ የነሐስ ሳንቲም ልታገኝ ቻልክ? ልጁ አባቴ እነዚህ ሳንቲሞች ናቸው ንጉስ የሰጠኝ። የሆነ ቀን ለንጉሱ ትክክለኛውን መልስ ብሰጠው ወርቅ ይሰጠኝና ይህን ጥያቄ መጠየቅ ያቆማል። እናም ሁልጊዜ የነሐስ ሳንቲም ማግኘት አቆማለሁ። በዚህም እኔ የነሐስ ሳንቲም አንስቼ የበለጠ ዋጋ ያለው ነሐስ ነው ስለው ንጉሱም ዘና ይላል፣ ይስቅና ምንም ሳያስብ ይሄዳል። ስለዚህ እኔም የሁልጊዜ የነሐስ ሳንቲም ለአንድ ወርቅ ብዬ ማጣት አልፈልግም። አማካሪውም ይህን ከሰማ በኋላ በልጁ ኮራ። እና ምንም እንኳን ሰው ልጁን ሞኝ ብሎ ቢጠራም የልጁን ጥበብ ሊረዳ የሚችለው ብልህ ሰው ብቻ እንደሆነ ተገነዘበ። አሁን ማንም ሰው ልጁን ሞኝ ቢለው አማካሪው ፈገግ ይልና ይሄዳል። አያችሁ፣ በህይወት ውስጥ የምታውቋቸው ሰዎች ትንሽ ስራ ይሰሩና ልታይ ይላሉ። ሌሎች ደግሞ ትልቅ ስራ ይሰሩና ራሳቸውን አያገላልጡም። የምትሰሩት ስራ ትክክል እንደሆነ ካወቃችሁ ሰዎች ሞኝ ቢሏችሁ እብድ ቢሏችሁ ምንም ማለት አይደለም። ስለዚህ እናንተም ሁል ጊዜ ባመናችሁት ነገር ሰዎች ሞኝ ቢሏችሁ ከሩጫችሁ ወይም መንገዳችሁን መራመድ እንዳታቆሙ። ምክንያቱም ስለምታደርጉት ነገር ከናንተ በላይ ግንዛቤ ያለው የለምና። እናንተም የተለየ በምታደርጉት ነገር ከመገላለጥ ይልቅ ራሳችሁን ድብቅና ሞኝ ምሰሉ። በዚህን ጊዜ በህይወታችሁ ውስጥ ሰዎች አሳንሰው ያያዋችኋል። በመጨረሻ ግን ማን እንደሆናችሁ ስራችሁ ይናገራል። ቤተሰቦች ይህን ቪዲዮ እስከ መጨረሻው ድረስ ስላያችሁ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። መልካም ሁሉ ተመኘው።